ሰላም ፍቅር ጤና ለእናንተ ይሁን። የምን አዲስ ፕሮግራማችን ተከታታዮች በመላው ዓለም የምትገኙ የእግር ኳስ አፍቃሪያን በሙሉ የ2026 የዓለም ዋንጫ የምድብ ጨዋታዎች ማንም ያልገመታቸውን አስደናቂ ውጤቶች ማስተናገዳቸውን ቀጥለዋል። ትናንት ምሽት የተደረጉ አራት ጨዋታዎች የታላላቅ ሀገራትን ክንድ የፈተኑና ያልተጠበቁ ነጥቦች ያስመዘገቡ ነበሩ። ዛሬ በፕሮግራማችን ብራዚል ከሞሮኮ እንዲሁም ኳታር ከስዊዘርላንድ ያደረጓቸውን እልህ አስጨራሽ የአቻ ውጤቶች እንዲሁም የስኮትላንድን ጠባብ ድልና የኦስትሪያን አስደናቂ ማሸነፍ በሰፊ እንቃኛለን። በተጨማሪም በሜዳ ውስጥ የታዩ ለየት ያሉ ክስተቶችን ካየን በኋላ ዛሬ ማታና ሌሊት የሚደረጉትን አራት እጅግ ተጠባቂ ጨዋታዎች ከነ ሰዓታቸው ይዘንላችሁ ቀርበናል። እኔ አንተነህ ስንታየሁ ነኝ። ለቻናላችን አዲስ የሆናችሁ አሁኑን ሰብስክራይብ በማድረግ የዓለም ዋንጫውን ትኩስ መረጃዎች በየቀኑ እንድታገኙ በአክብሮት ጋበዝኩ። አሁን በቀጥታ ወደ ፕሮግራማችን እንለፍ። ትናንት በዓለም ዋንጫ ታላላቅ ቡድኖች ነጥብ የጣሉበትና ያልተጠበቁ ተጫዋቾች ኮከብ ሆነው የወጡበት ምሽት ነበር። ኳታር ከስዊዘርላንድ። ብዙዎች ስዊዘርላንድ በቀላሉ ታሸንፋለች ብለው የገመቱት ጨዋታ ነበር። ሆኖም ኳታሮች አስደናቂ ፍልሚያ አሳይተዋል። ለኳታር ኮሃኪ ግሩም ጎል አስቆጥሮ መሪ ቢያደርጋቸውም ስዊዘርላንዶች በከፍተኛ ጥረት በኤምቦሎ አማካይነት የአቻነቷን ጎል አግኝተው ጨዋታው 1-1 በሆነ ውጤት ተጠናቋል። ብራዚል ከሞሮኮ የትናንቱ ምሽት ታላቅ ፍልሚያ ሳምባዎቹ በታላቁ ኮከባቸው ቪኒሺየስ ጁኒየር ጎል መሪ መሆን ችለው ነበረ። ነገር ግን የአትላስ አንበሳዎቹ በቀላሉ እጃቸውን አልሰጡም። በኢስማኤል ሳይባሪ ድንቅ ጎል ጨዋታውን 1-1 በማጠናቀቅ በአቻ ውጤት ጫዋታው እንዲጠናቀቅ ሆኗል። ሃይቲ ከስኮትላንድ ሃይቲዎች ሙሉ ጨዋታውን በጥብቅ መከላከል ቢመሩም ስኮትላንዶች በአጥቂያቸው ማክጊኒ ብቸኛ ጎል ጨዋታውን 1-0 በሆነ ጠባብ ውጤት አሸንፈው ወሳኝ 3 ነጥብ ይዘው ወጥቷል። ኦስትሪያ ከቱርክ ኦስትሪያዎች በቱርክ ላይ የበላይነት ያሳዩበት ጨዋታ ነበር። ጨዋታውን መሪ ያደረጋቸውን የመጀመሪያ ጎል ኢርና ኩንዳ ሲያስቆጥር ሁለተኛውንና የማሸነፊያውን ጎል ደግሞ ሜታ ካልፌ ከመረብ አሳርፏል። ቱርኮች ወደ ጨዋታው ለመመለስ ጥረት ያደረጉ ቢሆንም በኦስትሪያ ጠንካራ ተከላካይ መክኖ ቀርቷል። ለየት ያሉና ድብቅ ክስተቶች። አሁን ደግሞ ከውጤቶቹ በስተጀርባ ትናንት በዓለም ዋንጫ ሜዳዎች ላይ ወደ ታዩ ምን አዲስ የሚያሰኙ ክስተቶችን እንለፍ። ክስተት 1 የቪኒሺየስ ቁጭትና የሳይባሪ ደስታ። ቪኒሺየስ ጁኒየር ጎል አስቆጥሮ ብራዚልን መሪ ቢያደርግም ጨዋታው በአቻ ውጤት በመጠናቀቁ ከእረፍት በኋላ በነበረው ብስጭት ከዳኛው ጋር ሲከራከር ታይቷል። በሌላ በኩል የሞሮኮው ኢስማኤል ሳይባሪ ጎል ካስቆጠረ በኋላ ያሳየው ባህላዊ አከባበር በስታዲየሙ የነበሩትን የአረብና የአፍሪካ ደጋፊዎች በከፍተኛ ሁኔታ አስፈንጥዘዋል። ክስተት 2 የኳታሩ ኮሃኪ ታሪካዊ ምሽት። ኮሃኪ በጠንካራዋ ስዊዘርላንድ ላይ ያስቆጠራት ጎል ኳታርን በታሪኳ ትልቅ መነቃቃት ውስጥ የከተተች ስትሆን ከጨዋታው በኋላ የተጫዋቹ ማሊያ በስታዲየሙ ሙዚየም ውስጥ እንዲቀመጥ ተጠይቀዋልም ተብሏል። ክስተት 3 የኦስትሪያዎቹ ወጣቶች ጥምረት። የኤርና ኩንዳና ሜታ ካልፌ ጥምረት በትናንትናው ጨዋታ ላይ እጅግ አስደናቂ ነበር። ሁለቱ ተጫዋቾች በሜዳ ላይ ያላቸውን መግባባት ኦስትሪያን ለቀጣዩ ደረጃ ትልቅ ተስፋ የሰጠ ክስተት ሆኖም ተመዝግቧል። ትናንት በደስታ በአቻ ውጤቶች አልፏል። ዛሬ ደግሞ የ2026 ዓለም ዋንጫ ይበልጥ ማራኪና ምሽቱን ሙሉ የምንከታተላቸውን አራት ታላላቅ ጨዋታዎች ይዘንላችሁ ቀርበናል። ጀርመን ኩራካኦ ማታ 2 ሰዓት ላይ የጀርመን ማሽኖች ከደሴቲቱ ተወካይ ጋር የሚያደርጉት ጨዋታ ሲሆን ጀርመን 3 ነጥብ ለመውሰድ የምትገባበት ፍልሚያ ነው። ኔዘርላንድስ ከጃፓን ማታ 5 ሰዓት ላይ የአውሮፓው ታክቲክና የሳሙሪያዎቹ ፈጣን እግር ኳስ የሚገናኙበት ምሽቱን ማራኪ የሚያደርግ ትልቅ ጨዋታ።
ኮትዲቫር ከኢኳዶር ሌሊት 8 ሰዓት ላይ። የአፍሪካውያኑ ዝሆኖች ከጠንካራው የደቡብ አሜሪካ ኃይል ኢኳዶር ጋር የሚያደርጉት እልህ አስጨራሽ ፍልሚያ ነው። ስዊድን ከቱኒዚያ ሌሊት 11 ሰዓት ላይ። የሰሜን አሜሪካውያኑ ጥንካሬ ከካርቴንጅ ንስሮቹ ቱኒዚያ ጋር የሚያደርጉት የምድቡ ወሳኝ ጨዋታ ነው። በተለይ ማታ 5 ሰዓት ላይ የሚደረገው የኔዘርላንድስና የጃፓን ጨዋታ እውነተኛ የታክቲክ ፍልሚያ ያለው ነው። ጃፓኖች በፈጣን መልሶ ማጥቃት የኔዘርላንድስ ተከላካዮች ለመፈተን ሲገቡ፣ ብርቱካናማዎቹ ደግሞ ጨዋታውን ተቆጣጥሮ ለማሸነፍ ይጫወታሉ። የእናንተ ግምትስ ምንድን ነው? የዛሬው ልዩ የምን አዲስ የዓለም ዋንጫ ፕሮግራማችን እውነተኛ መረጃዎች እነዚህን ይመስሉ ነበረ። ትናንት ብራዚልና ሞሮኮ፣ ኳታርና ስዊዘርላንድ ነጥብ ሲጋሩ ስኮትላንድና ኦስትሪያን ድል ቀንቷቸዋል። ታዲያ እናንተ ዛሬ ከሚደረጉት 4 ጨዋታዎች በተለይ የኔዘርላንድስና የጃፓን ጨዋታ ማን ያሸንፋል ትላላችሁ? ኮትዲቫርስ ኢኳዶርን ማሸነፍ ትችል ይሆን? የውጤት ግምታችሁን አሁኑኑ ከታች ባለው የኮሜንት መስጫ ሳጥን ላይ አስፍሩልኝ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ሳብስክራይብ በማድረግም የምን አዲስ ቤተሰብ ሁኑ። ነገ በአዲስ እና ትኩስ መረጃዎች እስክንገናኝ ድረስ ሰላም፣ ፍቅር፣ ጤና ለሁሉ ተመኘው። ቻው